ቤተሰብ አይጠይቅም ለምን ቤተሰብ አያውቅም እዚህ ሰንበት ትምህርት ቤት ሄጃለሁ ብለን የምትሄደው ግን የለህም ኦ ማይ ጋድ እኔ ፈራሁ አየልኝ እኔ እስከ ሌሊት 7 ሰዓት ድረስ የዩኒቨርሲቲ ተማሪዎችን አመላለሳለሁ ባለባጃጅ መባሉ ደብሮ ነው ቤተክርስቲያን መሄድ በቃ የትርፍ ጊዜ ያላቸው ሰዎች ስራ ነው ክልክል ነው አሁን ሳስበው ልሾት ራሱ ይችላልው የሆነ ጊዜም ደግሞ ጠልፈን ነበር ሳላቅ ቤተሰቧ ሊድሯት ነው አስደነገጠ አዎ ፈራው ወደ ያለ ሜርኩና ይው ተጣልተናል እናቃለን ግን ቢያንስ እንደምታረገኝ ያገኘ ነው እሱ ያሳልፋል አዎ ለምን ያሳልፋል ኢንድ ኮል ወይ ዛለቃ ምክንያቱም ፍቅር እንዳለው ልጸባል ሰላም ጤና ይስጥልን ተመልካቾቻችን እንዴት ከረማችሁ በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ እንዴት ናችሁ የልብ የሆነ ተሰኘው ፕሮግራማችን ላይ ነው ዛሬ የምንገኘው የዛሬ እንግዲህ ያው ብዙ የወንዶች ተዋጽኦ አንሶኛል እያልኩ ነበር ዛሬ የወንዶች ተዋጽኦ መጣል ከኔ ትውልድ ሀገር አሰላን የመጣው አሰላኒ በነገራችን ያገር ልጅ የማርጅ ይባላል ያገር ልጅ የማርጅ የወንዜ ልጅ እንደዛ ነው እንግዲህ የተማረው ኃይሌ ገብረስላሴ እንግዲህ ዛ ያለው ትምህርት ቤት ውስጥ ነው የተማረው ከአሰላም ደግሞ በቅርብ ጊዜ መጥቶ አዲስ አበባ ህይወቱን እየመራ ነው የሚገኘው በዛ ውስጥ ደግሞ ከዛ ከልጅነት ጀምሮ ያለፋቸው የህይወት ታሪኮች አሉትና ምናልባት ለእናንተ ያስተምር ይሆናል ብዬ ስላሰብኩኝ የጠራሁት እንግዲህ ያለው ቴሌቪዥን የተሰኘው ፕሮግራማችን ላይ ነው ታሪክ አለን የምትሉ ካላችሁ በ0905832283 የስልክ መስመራችን ላይ ደውሉልን ዋትስአፕ ቴሌግራም ኢሞና ቫይበር ላይ እንደዚህ 5 ደቂቃ ታሪካችን በድምጽ ቀርጻችሁ ትልኩልን አይተንገምግመን እንጠራቸዋለን እኔ አርቲስት ገነት ንጋቱ ፕሮግራሙን መራዋለሁ ፕሮግራሙን እንግዲህ ከማየታችሁ በፊት ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ አደራላለሁ የዛሬ ባለ ታሪክ ምንድነው አብረን እንሰማለን እንዴት ነህ ሰላም ነው ወይ ማን ልበል ሙሉ ስም ያፌት ይባላል ያፌት መንግስቴ ያሰላው ልጅ ስንት አመት ነው 23 አመት ነው እስማም ገና ነው እንግዲህ የማማኩያ ማለት ነው ሰላም ነህ እዚህ 23 አመት ድሜክ ውስጥ ምን አሳለፍክ ከልጅነት ጀምሮ ማውራት እንችላለን እግዚአብሔር ይመስገን አሜን ስለዚህ ያደርሶናል ከነርሰሪ ጀምሮ ነው ኃይሌ ትምህርት ቤት ነው ላይክ ከ3ኛ አመት ጀምሬ እስከ 10ኛ ክፍል እዛ ይጨርስኩትና አብዛኛው ህይወት የሚያጠናጥነው እዛ ላይ ነው በተጨማሪ ደግሞ ሰንበት ትምህርት ቤት ተምሬ ነበር መድኃኔዓለም ቂርቆስ ትምህርት ቤት የሚባል የቂርቆስ ህፃናት ክፍል የሚባል የት አሰላ ኦኬ አለ እንደ ቂርቆስ ምናምን ይባላል ቤተክርስቲያኑ መድኃኔዓለም ቤተክርስቲያኑ ኦኬ መድኃኔዓለም ሰንበት ትምህርት ቤት ክፍል ቂርቆስ ክፍል ህፃናት ክፍል ስለሚባል ኦኬ እኛ ቂርቆስ ተብለን የምንጠራው መድኃኔዓለም ደብሩ ነው ቂርቆስ ደግሞ ህፃናት ክፍሉ ነበር እዛ ለ5 ነው 6 አመት አገልግዬ ነበር ኦኬ ያው ስንፍና እድሜ ምናምን ሲመጣ ትንሽ ከዛ ወጣ ከሰንበት ትምህርት ዋናውን ነገር ጣልከው በጣም በየቆጭ ነገር ይኖርሱ በፈቃድ ዝም ብለህ በምን ምክንያት ጓደኛ ነው መሄድ በኋላ ላይ መጣልሻል ወደሱ እንጂ እሺ እንት በጣም የተማርኩበትም ነው ሞሰለወጣው ነው በጣም የተቆጨውበት ነው ብዙ ነገሮችን በቀጥል ኖሮ በዛ ብዙ ነገሮችን አስተካክል ነበር በህይወቴ ላይ እንዳልኩሽ እዛ ኃይሌ ትምህርት ቤት ነው አብዛኛው ነገር ያሳለፍኩት በትምህርት ቤት ላይክ ጎበዝ ከሚባሉት ይሄ ክላስ ውስጥ አሉ ከሚባሉ ላይክ ከ5 እስከ 10 የሚወጡ ልጆች አሉ አይደል ከ1 እስከ 3 የለውበትም ከ5 እስከ 10 ግን ይሄ ካስተማሪ የሚያውቀው አይነት ተማሪ ነኝ at the same time በጣም ሰው ነበር ጎበዝ ተማሪዎች በተበታው ለምንድን ነው ይሁን ሬስለስ ይሆናል መሰለኝ ጭንቅላታቸው ማለት ክላስ ውስጥ የሚነገረው በደንብ ሚሞራይዝ ያደርጋሉና የቀረው ፓርት ለኔ ፍሪ ታይም ረፍሻ ነው ሰው ሳጠና እኔ ይደብረኛል ኦሬዲ ፍሪ ታይም ማለት ነገር ይዟል ስለዚህ ለምን ነው ደግሞ ይሄ ነገር ብዬ ነው ማስበውና ሌሎች ግን ጭንቅላታቸው ጊዜ እንደሚፈልግ አይገባህም ያ እንዳንተ ይመስሉሃል በቃ ነውና ሰው በቃ ይሄ ዴሊኬትድ ሆኖ ላይብራሪ ንግባውና ማይመቸው አይነት ተማሪ ነበርኩ ግን በቃ አብሮ ቢወዘን ክላስ ሚቀጣ በያጥር ሚዘል አይነት ተማሪ ሆኖ ግን ይሄ ቻርት ላይ ከ1 እስከ 5 ወር በቃ ቶፕ ምናምን ውስጥ ቶፕ 10 ውስጥ አለ ኦልዌይስ ማለት ነው ከ1 እስከ 10 በተማርኩባቸው ጊዜዎች ሚኒ ሚዲያዎች ላይ ተሳተፍ ነበር ስፖርት በጣም ነው የምወደው ኳስ በጣም ነው ማየውና ይሄ የኳስ ዜና ምናምን አቀርብ ነበር ሚኒ ሚዲያዎች ላይ ምናምን የኳስ ዜናዎችን አቀርብ ነበር ምናምን ካስተማሮች ጋር ይሄ በጣም ቅርርባለኝ at the same time ደግሞ በዛውም ልክ ነው የሚጠሉ ምክንያቱም ክላስ ውስጥ አስረባሽ ነው የሚባሉት ይናደዱባል ግን ጉብዝና ደግሞ እንደዛ እኮ ነው በቃ እንዳትወስን ያረጋል ዳስተር የሚያራግፍበት አይነት ተማሪ ነበር በንዴት ግን ፈተና ወረቀት ሲመጣ ላይክ ከ10 9 አግኝቻለሁ ወር ደግሞ ከ40 38 ወር ደግሞ እንደ ተሲም በቂ ቶፕ ላይ ባይሆንም እዛው አካባቢ ያለ ቁጥር አገኛለሁና ሁሉ ጊዜ ነበር እንደዛ የሚገርማችሁ ነበርና እንደዛ ነበር ያለፈው
ነገሮች አሪፍ መሆን የጀመሩት እና ደግሞ ህይወቴም ላይ በደንብ እንትን ስትራግል ማለት የጀመረው ከ8ኛ ክፍል በኋላ ላይክ ቲኔጀርነትንም አለ በዚህ ላይ ፋዘር ማመስገን ፈልጋለሁ ፋዘር ኦሬዲ መንግስት ሰራተኛ ነው ግን ገንዘብ ላይ ሪዝነብል ነው የሆነ ገንዘብ ሊሰጠኝ ሲፈልግ ሪዝን ያስፈልጋል የሚል አይነት ነገር አለውና በጣም ማመሰግነው ነው ያን ጊዜ በጣም እናደደበት ነበር አይወደኝም እንዴ እስከ ማለት ምደርስበት ነበር ግን አሁን ላይ በጣም ነው ማመሰግነው ያን ነገር ሳያረገ ገንዘብ እንዴት እንደሚመጣ ይቻላል ከ8ኛ ክፍል ማለት 15 ዓመት አይ ቲንክ ከዛ ጀምሮ ያልሰራቸው ስራዎች ይሉ ገንዘብ ለማግኘት እልይዞክ ገንዘብ ኪሶስ ገንዘብ ያስፈልገኛል ጓደኞቼ የሀብታም ልጆች የሚባሉ ናቸው ሙላቸው ከነሱ ጋር ሶል ያ በዛ ጊዜ ሀብታም ልጅ ቺፕስ መብላትና ቆቆሮ መብላት ያንን ራሱ እንትን ለመያዝ ማረጋቸው ነገሮች ነበሩ ማለት ከተማሪ ደብተር ጽፋለሁ ቅድም ፍሪ ታይም አለኝ ብዬሻለሁ እነሱ ሲያጠኑ እኔ ደብተር ጽፍላቸዋለሁ ያንተ ጽሁፍ አሪፍ ስለሆነ ትምህርት ቤት ደብተራቸው በደንብ ያገኛል ጽሁፍ አይሆንም እና ቢያንስ ባዶ ቦታ የዘለሉትን እንሞላላቸው አሉ በሉክ ስንት ነበር በሉክ 2 ብር ነው 1 ብር ነበር 1 ብር መሰለኝ ማስከፈል ኦኬ ላይክ 10 እንትን ከላኩኝ ከጻፍኩኝ 10 ፔጅ ከጻፍኩላቸው 10 ብር አገኘው 2 ቺፕስ ይገዛልኛል ሶ በቃ ለአንድ ቀን እኔ ሀብታም ነኝ በቃ ያ ቀን ሀብታም ነኝ ማለት ነው ድለሎችን ሰራል ትንሽ ስልክ ፍላሽ ምናምን የመሳሰሉ ትንሽ ስራዎችን እሰራ ነበር መሸጥ በቃ ይመቸኛል በቃ እንዳልኩሽ በደም ነገሮች ላይ አዳፕት ማድረግ ይመቸኛልና እንደዛ ትንሽ ነገሮች ላይ መስራት ጀምሬ ነበርና ገንዘብ በጣም ማግኘት ጀመርኩ ትምህርቱ እንዳለ ሆኖ ስታንዳርድን አልወረድክ ትክክል አሁን 11 እና 12 ሌላ እንትን ነው ካወቅሹ መሰናዶ ትምህርት ቤት አለ ፕሪፕ እዛ ስገባ ነገሮች ተለወጡ አሁን ስቴታችን ከፍ አለ 10 ብርና 5 ብር ትንሽ ብር ሆነ ሶ ከፍ ማለት አለብን ጓደኞች ይቀየራሉ ነገሮች ፌል ዳውን ማድረግ ጀመሩ ከሰንበት ትምህርት ቤትም መራቅ ጀመርን አሁን እዛ ታይም ላይ ስኳይ እዚህ ጋር ሆልድ ሆነ አንዴ ላስቆምህና ቤተሰብ አይጠይቅም ለምን ቤተሰብ አያውቅም እዚህ ኦኬ አንተ ሄደሃል ብሎ ትወጣለህ ከቤት ያ ሰንበት ትምህርት ቤት ሄጃል ብለህ የምትሄደው ግን የለህም ኦ ማይ ጋድ እኔ ፈራው የልጆች ይሄዳሉ ኩልካቸው የሆነ ታይም በቃ መሄድ አልፈልግም አስጠልቶኛል ብዬ አውቁታል በኋላ አልፈልግም መሄድ አልፈልግም ከዚህ በኋላ ብለው ኦሬዲ ቲኔጅነቱ አለ መጫጫው ሲመጣ አልፈልግም ብለ ማለታችንን ያውቁታል ግን ማይሆኑ ነገሮች ይሄ በአጥር መዘለሎች ምናምን ፕሪፓራቶሪ ላይ በጣም ጀመርን ማይሆኑ አይባልም ግን ላይክ እነሱም ቲኔጀር ናቸው እኔም ቲኔጀር ነኝ ሶ እሳት ለእሳት አብሮ ሲጋጭ ሶ አብዛኛው ክላስ ውስጥ የለውኝም ግን ከሌቭል ወርጃለሁ አሁን ለድሮ አይደለም ክላስ ውስጥ ሳይል አልሰማው ክላሱን አልሰማው ውጤቴ ወርዷል ግን ስቲል ላይክ ቶፕ 20 ውስጥ ነኝ አሁን የሆነ አንብቤ ወራ እየተረዳሁት ነው እዛ ምናምን ስቴጅ ላይ ነበርኩኝ 11 12 ጨረስን አዛት ታይም በጣም የቆጨኝ ነገር 12 ውጤት አልመጣም ዩኒቨርሲቲ ለመሄድ ውጤት አልመጣም ግን እዛው የግል ያስተምረኛል ውጤቴ ያመጣው ውጤት ኦኬ ያቺ 2 አመት መዘናጋት ያመጣው ጦስ ነው በዛ ታይም ብዙ ስራዎችን ሰርቻለሁ የእጅ በእጅ አየር ላይ የሚባሉ ስራዎች አሉ እንደዛ ስራዎችን ስሰራ እና ስንቦዝን በደበል 12 ፌል አስደረገ በታይሙ በጣም ከፈጣሪ እየጣለው በጊዜ ነበር መድኃኒዓለም ነበር ያደኩት በቀን 2 ነው በበሩ ነው ማልፈው እነሱ ያሳልፋል ያንሳሳ እንት በበሩ አዎ በቃ ባላንተ በር ላይ አልመጣም አልኩት መድኃኒዓለም ከዚህ በኋላ እኔ አንተ ምንም አይመለከትም አልሰራህማ እርዱ ይረዳቻለሁ ብላለሁ እኮ እርዱ ይረዳል ግን ቃዛ ታይም ላይክ ተሰማ ላይክ ፊል አረኩኝ ጓደኞቼ ምናምን ስላለፉ ምናምን አብዛኛው ወድቆ ነበር አዳስ ታይም ግን ፋሚሊ ኦሬዲ የግል ትምህርት ቤት ሲያስተምርኝ ነበር የግል ሲባል ትንሽ ብር ነበር ሲጀመር እኮ እዛ ያው እንደ ቦታው ነው እንደ ገቢ ነው እንጂ እኮ የግል ኮነ የግል ከፍ ይላል በቤትኛው አሁን ፋዘርን አስከፍቻለሁ ስንት አመት የተለፋበትን ነገር አሁን ደው ፌል ሆኗል ስንተኛ ልጅ ነህ የመጀመሪያ ልጅ ነኝ የመጀመሪያ ደግሞ ይዘውዳል ያ ሶ ዛት ታይም ምን ዲሳይድ አረኩኝ የግል ተማር አለኝ የግል መማር ውጤት ይችላል የግል መማር ሶ ያንን ምን አረኩኝ አልማርም ብዬ ስራ መስራት አለብኝ ከተማርኩም በራሴ ገንዘብ ነው ብዬ ጀመርኩኝ መጀመሪያ ከመድኃኒዓለም ተጣልቼ እንደወጣሁኝ ጣልቼ አይባል እንደ አባት ስለሆነ ፈጣሪ መድኃኒዓለም እንደ አባቴ ነው በማየውና ተጣላሁት አኮረፍኩት ነው ፈጣሪ አያቱ ይመስላል ይባላል እንደዛ በቃ ፈጣሪ በጣም ከመድኃኒዓለም ጋር በጣም ቅርብ ስለሆነ ድሮ ልጅ ያለን ስንቆጣ ለመድኃኒዓለም እንዳልናገርብ እየተባለ ነበር ምናለቅሰውና ዛት ክሎስ ስለነበር በወጣውኝ ከመድኃኒዓለም ተሻግሮ የሆነ አንድ ጓደኛዬ እርጥብ የከፍተው ነበር ቀጥታ ሄጄ ከፋዘር ገንዘብ መቀበል ሸም ሶ ስራም ቀዝቅዟል አስተናጋጅ ስላለሽ አልኩት ለመብላት
ለምን በቃ ምንም ገንዘብ ለመያዝ እና ደግሞ እቤት ውስጥ ላለመዋል ኦኬ ስራ የለም ትምህርት የለም ተቀምጣለህ ስለዚህ ቤት ውስጥ ነው መቀመጫው ጓደኛም የለም ያው ጓደኛ አሉ ግን ምንም አይጠቅሙኝም በይሳት አታ አስተናጋጅ ገባሁኝ አንድ ወር ሰራሁኝ ከዛ በኋላ ጋራጅ እድል መጣልኝ ጋራጅ ገባሁኝ 15 ቀን ምንም ብር አልሰራሁኝም ቲፕ ነው ምንም ብር አልሰራሁኝም በ16ኛው ቀን 10 ብር ተሰጠኝ ሆነ ሽማግሌ ምን ሰርቼልኝ ደሞዝ የለም በሰራሽ ነው የሚከፈልሽ እሺ ስሰሪ ነው የሚከፈልሽ ሰው ማገዝ ነበር 15 ቀኑ ሙሉ መስሪው ማለት ግን ስቲል ይሄ ነገር ያበላል ብዬ ያለው ምክንያቱም ሌሎቹ ጋራጅ ሰራተኞች የሚበሉትን እያየው ነው ጥብስ ትክክል ምናምን ሲል ኦኬ እነዚህ ሰዎች ገንዘብ እያገኙ ነው እንዴት ነው የሚያገኙት አዎ በቃ እዛ ጋር ሳይ እኔ እንደነሱ መሆኑን ፈልገው ሚል ነው ህልሜ ነበረው ሶ ጋራጅ ለ4 ወር ነው ምናምን እንደዛው ሰራው አይ ከዛ በኋላ መከፈል ጀመረ ሙያም በደንብ ለመድኩኝ በጣም ይሄ ቺፍ የሚባለው ባይባልም በቃ የሆነ ችግር ቢያጋጥም መኪናዬ በይሰጥ አስተካክለዋለሁ ኦኬ መሰረታዊ ሞሮፍ ባጃጅ ነበር ሰሰሪ ነበረው ከተማው ባጃጅ ስለሚበዛ ባጃጅ ምንም ቢበላሽ አስተካክለዋለሁ ባለባጃጆች ይበዛሉ አልኩሽ ከተማው ውስጥ ሶ ሰራው እንዴ ምንድነው ባለባጃጅ ነው ጋራጆቹን አየዋቸው ላይፋቸው ያን ያህል ነው ባለባጃጆቹን ሳይ ይሻላሉ ከነዚህኞቹ ሶ ባለባጃጅ መሆን አማርኝ እዛው ደግሞ ወዲያው ደግሞ ቀየርክ አዎ ሶ ትንሽ የሰራዋት ገንዘብ አለች እጄ ላይ ትንሽ 20,000 ብር ነው 30,000 ብር ነው ትንሽ ያርኳት እንጂ ምንም ማለት ይችላል እዛ ላይ ፋዘር ተጨመረልኝና ባጃጅ ተገዛ ማለት ነው 4 ወር ምናምን በኋላ ተከፍላል ተብለ ነው ወይስ እንደ ባሉ ካለ ያስተናግደኝ ገቢ ያስገባው ምናምን ልሰራ እንደ ኖርማል ነው አይ መለከተኝ ምናምን አይ እሱ በቃ ስራ ተጀመረ እሺ በህይወቴ በጣም ትምህርት የተማርኩበት ነገር ቢኖር ባጃጅ መስራቴ ነው አት ዘ ሴም ታይም ደግሞ በጣም ዳውን ፎል ሆኜ ከፈጣሪ ጋር ደግሞ በቃ የሌለ የተለያየሁበት የተራራኩበት ህይወት ነው ባለባጃጅነት ኦኬ ባለባጃጅነት ላይ 2 አመት ቆይቼበታለሁ ኦኬ በዚህ 2 አመት ጊዜ ውስጥ በጣም ይሄ የሚከብዱ ነገሮችን አዛታይም እንደቀልድ ያዩዋቸው አሁን ግን ሳስበው በጣም ለህይወት የሚያሰጉ ነገሮችን አሳልፌበት ነበር ማለትም ረብሻ ምናምን ሆኖ 12 ሰዓት ላይ ከተማው ጭር ብሏል ሁሉም ባጃጆች ገብቶ እኔ እስከ ሌሊት 7 ሰዓት ድረስ የዩኒቨርሲቲ ተማሪዎችን አመላልሳለሁ ዩኒቨርሲቲ አለ አርሲ ዩኒቨርሲቲ እሱን አመላልሳለሁ ደፍረ ምንም ይምጣ ነገ ቁብ አለብኝ ገቢ አለብኝ ብዬ በጣም ደፋር ያረጋኝ አሁን ሳስበው ልሾት ራሱ ይችላል ምክንያቱም በጣም ተረብሿል ከተማው አዛታይ ሰው ባጃጅ ውስጥ ሞቷል ሰው ባጃጅ ውስጥ ምን ሆኖ በስመ አብ ወልድ ታሞ እያደረስ ነው እዛው ባጃጅ ውስጥ ይወጣለፍ ወይ ምን ተሰማክ ይከብዳል አት ዘ ሴም ታይም ደግሞ አሁን እቁብ ያልኩሽ ነገር ማለት አሁን የፈለገ በሰራ እቁብ አልወድም ብላለውና ያስጨንቃል ለምን በይ እነዚህን ሰዎች ካደረስኩ በኋላ አሁን ሲያዩት ይደብራቸው ይችላል ይቅርታ እነሱን ካደረስኩ በኋላ የኮንትራት ብር ብዬ ልቀበላቸው ሄጄ ነበር ኦኬ ሰው ሞቶባቸው እኔ ደግሞ የኮንትራት ብር ልቀበላቸው ልሄድ ይሄ ምንድነው ፑሽ የሚያደርገኝ እቁቡ ነው ሳያቸው ምንም የሚሰጡኝ አይነት አይደለም ሳልናገር ሄጃለሁ እሺ ያው ተደናብሮ አዎ ይሄ አይስት ቆየ የሚገባ ይቅርታ ጠይቃለሁ ልጅነት ነውና በጣም ይቅርታ ጠይቃለሁ እሱ ላይ ባላባጃጅ ሲባል ያለው ዌርነስ አለ አይደል እሱ ነገር በጣም ከፈጣሪ ያው ሙሉ በሙሉ እስከመለይ በደጁ ሳልፍ መሳለም እስከማቆም ደርሻ ነበር ኦኬ በከዛ ታይም በቃ ይሄ ያለ አይደለ ሙሉ ባላባጃጅ መባሉ ደብሮ ነው ባላባጃጅ መባሉ ሳይሆን ስራው እንዴት ያደርግሻል መሰለሽ በጣም ኦቨር ስትረስ ያደርግሽና ቤተክርስቲያን መሄድ በቃ የትርፍ ጊዜ ያላቸው ሰዎች ስራ ነው ወይ ደግሞ ቤተክርስቲያን የምትሄጂው ኮንትራት ስታገኚ ብቻ ነው ይሆናል የሚሄዱ በስተክል የሚሰሩ ሰዎች አሉ እኔ ላይ ሀፕን ያደርገው ነው ምልሽ እንዴት መሰለሽ አዋዋሊ ጠዋት 12 ሰዓት እነሳና ቤንዚን ልሰለፋለሁ ሁሌ እዛ መቼ ደርሰሻል ማታ 12 ሰዓት ከዛ በኋላ እቤትሽ ሄደሽ ታድሪና ለነገ ትሰሪያለሽ ይሄኛው የጤነኛ ሰው ጤነኛ ስትሆኚ ነው ሌላ ግን ሲሆን ማታ 12 ሰዓት ተመጪና ትሰለፊያለሽ ለሊቱ ሙሉ እዛው ታድሪና ውጪ ጠዋት ነው የሚቀደው መቀዳት የሚጀምረው ለምን አይቻልም ለይት መቅዳት ቤንዚን ለይት መቅዳት አይቻልም ክልክል ነው እዚህ እኮ አለ እዛ አይቻልም ነበር አሁን አይ ዶንት ኖ ከሁለት አመት እንደዛ ነበር አይቻልም ነበር እሺ ጠዋት 12 ሰዓት ብቻ የሚፈቀደው ሶ ለሊቱ ሙሉ ውጪ አደርኩ አይደለ ሰልፍ አደርኩኝ ጠዋት 2 ሰዓት 3 ሰዓት ቀዳሁኝ 2 ሰዓት 3 ሰዓት ቀዶኝ ከዛ ሰራለው ቀኑ ሙሉ ሰራና ማለት ነው ምናልባት ለምሳ 6 ሰዓት ገባለው ከዛ በኋላ ድጋሚ ወጣለው እስከ 12 ሰዓት ሰራለው 12 ሰዓት ድጋሚ ይሰለፋለሁ እንቅልፍስ
እንቅልፍ እዛ ነው የምታድሪው ውጪ ነው የምታድሪው ፎቅ እያረክ ነው ወይ ዝም ብሎ መሰለፍ መኪናሽ ላይ መሰለፍ ነው ስለማይንቀሳቀስ እዛ መጥናት ይችላል መኪና ውስጥ ነው የምታድሪው የሴፍቲ ጉዳይስ ሴፍቲ በዛ ሴፍቲ አታስቢ እቁብሽ ነው እቁብና የምታስበው ያው ሲኖ ሲያልፍ ጆዋ ሲል በቃ ከነገው እንቅልፍሽ ነው የምትነሹ ነገ ከራሱ ከምትተዩ እንቅልፍ ደምብረ እና የሆነ ጊዜም ደግሞ ጠልፈን ነበር ሳላቀው ጠለፈውስ ገብቼ ነው አረ መስማ ጠለፈውስ እንዴት ሆነ መሰለሽ ሳታቅ ሳላቅ ነው አክቹአሊ መጨረሻ ላይ ነው ኩት ጠለፋ መሆኑን ኮንትራት አስቆመኝና እንሂድ አለኝ ከዛ በኋላ መሄድ ጀመረ ምናምን ወደዚህ ምናምን ምን ይሏለኝና ከከተማ ላይ ወጣ የሆነች አንድ 30 ደቂቃ ምናምን ከከተማ ወጣን እኔ ልዘረፍ ነው የመሰለኝ የነበረው ከዛ ጓደኛው ገባ ምናምን ጓደኛው እና ከመሰለ ዝም ብለ እንዴት ሄድክ ምንም ብቻ አልነበረም ቁጣ ነው እቁቤን ነው ማስበውንም ስቲል ብትዘረፍስ እንዴት ነው ብሬን ደብቀው ምን ደብቀስ እንትን ቅቤ የጠገበ እንትን አለኝ ዱላ አለኝ አናቱን ነው መለብ እሺ ቢነካኝ ብለ የሆነ ነገር ቢለኝ አናቱን ልለው እዛው ጋር ማለት ነው ያዘጋጁት ምናምን የማቆ ሰው ተጫነ ማለት ነው ባይና እንተዋወቃለን ከዛ ሳጣራ ጓደኛው ነው መጀመሪያ የገባው የሱ ጓደኛ ነው ከዛ ከተማው አንድ 30 ደቂቃ ወጣለንና የሆነች ፌስታል ያዘሽ ይጫነ ምናምን ከዛ እነሱ ወጥቶ መጀመሪያ የገባው ያወራት ምናምን ይሄኛውን ጠይቁት ባይን ስለምንተወቅ እንዴት ነው ሰላም ነው ምንድነው ምናምን የተፈጠረ ያለው ማለት ቤተሰቧ ሊድሯት ነው እቺን ፌስታል ያዘችውን እና ይሄኛው ያስቆበልላት ነው ተዋደዋል ነገር ከዛ በኋላ ጠለፋ ነው ምናምን አለኝ በቃ እሺ ስሜቱ ምንድነው ጠለፋ ያን ጊዜ ነው ረጋ ነገር ያልኩት እኔ ምንም ያርጋት ምንም በታቱ ግን በእንትን ባያገኝ አትርፍ ያለው እኮ ያለግንቻለሁ ነው በዛት ተመለስም ምናምን በሳምንቱ ይሄን ሰው ያገኘሁት ይሄ ጠላፊውን ማለት ነው እንዴት ሆን ካልኩት ተመለሰች እኮ ወደ እናታ ቤት ለምን እንጃ በቃ ምንድነው አልተመቻትም ነገርና ከሱ ጋር መሆን ቤተሰቧን ናፈቀቻቸውና ወደ ቤተሰቧ ተመለሰች ማለት ነው እስካሁን ድረስ ስንገናኝ ጠላፊ እያልኩ ነው ማለት ስቲል ነው ጠላፊ የሚገርም ነው እሺ ክላስ ጀመርኩኝ ኮምፒውተር ሳይንስ አርትስ ዩኒቨርሲቲ እሺ ቆንጆ ነበር በባጃጅ ጊዜ ቆንጆ ነበር ቅዳሜናው ስለመማር አሪፍ እየተማርኩ ከሰኞስ ጋር እየሰራው ቅዳሜናው እማራለሁ ተፍ ማለት ጀመርኩ ወደ ድሮ የተመለስኩኝ ባሪፍ እቃዎች ስልኮች ኮምፒውተር ላፕቶፕ ምናምን መንቀሳቀስ ጀመርኩ አሁን ምን ችግር ተፈጠረ ክላስ ውስጥ አታውራ ይመጣል አታውራ ማለት ስልክ ታውራለህ በጣም ያኔ ቁጭ ነበር አሁን ግን በጣም ስልክ አወራለሁ የደላላ ስልክ ሆነ በጣም አይሆንማ አይመጣውም እንዴት ተስማማል ከመምህራን ጋር ከዛ ምን የሆነ ቀን ዲል ብሬክ ምን አረጋኝ ፈተና ውስጥ ቁጭ ብዬ ሲሆነ በጣም የሚገዛኝ ሰው ደወለ በጣም 3-4 ኮምፒውተሮች ደንበኛ ነውና 3-4 ኮምፒውተሮች ባንድ የሚረከበኝ ሰውዬ ደወለልኝና እኔ ዘጋሁት ሁለቴ ደወለ ዘጋሁት 3-4 ከዛ በኋላ በቃ ፈተናው እየሰጠኝ ነው አስተማሪው ሰጠኝ ስም ጽፌ ሰጥቼው ወጣሁ ሳልፈተን እሱን ሰውዬ ብቻ ለማስተናገድ ያን በስመ አብ ወወልድ ወመንፈስ ቅዱስ ፈተናው ስምህን ብቻ ስሜን ጻፍኩት ከዛ በኋላ ኤቢሲዲ አልኩት ምርጫ ነበር ኤቢሲዲ አልኩት ከስር ደግሞ እንትን ዘርዝር አለው እሱን ሰጥቼው ወጣሁ 5 ሰጥቼው ነበርና ከዛ ኤፍ እንዳላታቀም እንዴ አለኝ ረቆይ የሚያሳስብ ነገር አለ ቆይ ምናምን አልኩትና ወጣሁ ሰውዬው ጋር ስደውል በቃ ተው እኔ ሌላ ሰው ግንቻለሁ አለኝ በቃ በጣም የተናደርኩት በዛ ጊዜ 50,000 ብር እሱ ሰውዬ 50,000 ብር ነው ትርፍ ማገኝበት የሚሰጠኝ ነበር 50,000 ብር በለኔ በአዛት ታይም ኮንሰፕቴ ክላስ 50,000 ብር አሰጥቶኛል ክላሱን በዛው አቆምኩት ተውኩት ከዛ በኋላ ክላስ ገብቼ አላቀም አሳጣኝ 50,000 ብር ብለን ያሰጣላው ክላስ 50,000 ብር አሳጣኝ ብዬ ነው ሞራሊ ይሄም የሆነው መቼ መሰለሽ አመት ከ6 ወር የዛሬ ከ6 ወር ቀጥለዋለሁ አሁን ነገሮችን ስቴብል ካደረኩ በኋላ እዚህ መቀጠል አይቀርም ግን ይቆጫል ኢሞሽናል ሆኜ ሞጣቴ ኢሞሽናል ሆኜ ሞጣቴ ግን ያ ነገር ምን ሊድ አረገ አሁን አዲስ አበባ ወደ መምጣት ሊድ አረገ ምክንያት ሆነኝ ክላሱን ተትቼዋለሁ ክላሱን ባጃጁ እንትን ለፋዘር መልሼዋለሁ ይሄ ነገር በጣም ተንቀሳቀሰልኝ ኮምፒውተር ማሻሻጡ በጣም ሲንቀሳቀስልኝ ባጃጁን ለፋዘር መልሼ ይሄን ብቻ መስራት ጀመርኩ ብዙ ቦታ አንቀሳቀሰኝ ይሄ ነገር በደንብ አሪፍ ኢንካም ማግኘት ጀመርኩ ያን ጊዜ አሰላ ጠበበች በቆመን ፋነንክ በቃ ተጋባና ተለወጣ እንዴ በብር ካለኝ እጄ ላይ ካለ ደረቴ ምነፋ ሰውዬ በቀን 1,000 ብር እጄ ላይ መገኘት ጀመረ በቃ ዛቲስ በቃ አሰላ ትንሽ ናት ትንሽ ከተማ ትንሽ ያረጋል ሚላስ ሳሰብ ጭንቅላቴ ውስጥ አመጣኝ በስመ አብ
ከዛ እንዳጋጣሚ ምን ዲሊቨሪ ከራረገኝ ደግሞ ወደዚህ አዲስ አበባ መጥቼ እንዳጋጣሚ ቤተሰብ ልጠይቅ እዚህ አንድ ጓደኛዬ ሪል ስቴት ላይ እየሰራ ነበርና ስለ ስራው ምናምን እንደዛ አለኝ እኔ በሰራው ችግር አለው አልኩት አራት ችሎም ከባድ ነው አለኝ ምን አይነት ንቀት ነው አልኩት ለራሱ እዛው ፊት ምን አይነት ንቀት ነው እኔ እኮ ምንም መስራት ይችላል ለመላጣ ቪዲዮ መሸጥ ይችላል አልኩት ኦኬ ማበጠራ ለመላጣ ማበጠራ መሸጥ ይችላል እንግዲህ መላጣንም ማሳምናለሁ አዎ በቃ ምንም ሳይከብደኝም ብዬ ነበር እና አዲስ አበባ መጥተህ ነው አዲስ አበባ መጥቼ ነው ቤተሰብ ጥያቄ እግረ መንገድ ሰማህ ከዛ ያኛው እዛ የኮምፒውተሩ ሽያጭ ደግሞ መቀስቀስ ጀመረ ጊዜያዊ ነበር መቀስቀስ ጀመረ መቀስቀስ ሲጀምር ወደ አዲስ አበባ መምጣት አለብኝ አልኩኝ ሙሉ በሙሉ ጠቅልዬ መምጣት አለብኝ አልኩኝ ነሐሴ ላይ ነው ምናምን መጣውና ሙሉ ከተማውን መዞር ጀመርኩኝ ዝም ብለህ አዎ በቃ ስል አሁን ለምሳሌ አየር ጤና የአያቴ ቤት ናት ማዘር እዚህ ልደታ ተወልዳ ያደገችውና ከአየር ጤና ከሜክሲኮ ፊት ለፊት ያገኘሁት ታክሲ እዚህ ውስጥ ገባለሁ ቀጥታ ደግሞ ሌላ ታክሲ ቀጥታ መገናኛ መርካቶ ዝም ብዬ ያገኘሁት ታክሲ ውስጥ ሽሮ ሜዳ ሄዳለሁ ዝም ብዬ ፊት ለፊት ያገኘሁት ታክሲ ውስጥ እዚህ ገባለህ ከተማውን ለማየት አንድ ወር ሙሉ እንደዛ አለፈ ከዛ ያለ ገንዘብ አላለቀም ያለኝ ገንዘብ አለ ታክሲ ብቻ ስለምከፍል የሆነች ካሽ ይዣለሁ አሪፍ ነው በቃ ለመንቀሳቀሻ በጣም በቂ ነው በመቶ ሺዎች ስለሰራው ያኔ በቂ ነበር ግን እሱ እንተ ወሽዳው እየመነመነ መጣ ሲጀምር ኦኬ አሁን ወደ ስራ መግባት አለብኝ ከተማውን አውቃለሁ አልኩኝ ያን ጊዜ ሪል ስቴት ያወራኝ ልጅ ሳወራ ወይ ይከብዳል አለኝ አሁንም ይከብዳል አለኝ ምን አረኩኝ ሪል ስቴት ቲክቶክ ላይ አየው ኦኬ ቲክቶክ ላይ ተዋወቃል ይሄ ነገር አለ እንትን ስክሮል ያረኩኝ የእያንዳንዱ ስልክ ጻፍኩኝ 60 ስልክ ጻፍኩኝ የሪል ስቴቶች እዛ ሪል ስቴት ቢሰርች ያርኩኝ 60 ስልክ ስጽፍ ጻፍኩና እያንዳንዱ ጋር ጻፍኩላቸው ምናልባት ቪዲዮ የመጀመሪያ ቪዲዮ ላይ አታች አርግቻለሁ ይሄንን ፍሪ እንትን ምንድነው ፍሪ ኢምፕሎይ ትፈልጋላችሁ ወይ በነፃ ማፈልኩት ክላይንት ካለ ውሃ ማቀበል ምናምን ሰራለሁ እያንዳንዱ ጋር ቴክስት ላኩላችሁ 60ም ጋር ማለት ነው በነፃ ላገልግላችሁ በነፃ ላገልግላችሁ ምንም እኔ ሙያ ብቻ ለመለመድ ነው ከዚህ በፊት እንደዚህ እንደሰርቻለሁ አሁን ደግሞ ሪል ስቴት ላይ መግባት ፈልጋለሁ ሙያ ብቻ ነው ፈልገው እንጂ 60 ሰው ጋር ላኩኝ ከ60ው አምስቱ መለሱልኝ አምስቱ ስቲል ነው ማይ ፍሬንድስ ስቲል ነው ማለት ነው እቺኛው በነፃ የጠራችኝ ሄድኩኝ እንዳጋጣሚ ሆኖ እሷም ገና ካምፓኒው እየተጀመረ ነው የመጀመሪያ ኢምፕሎይ የገባው ማለት ነው እዛ በጣም ነው ያስተማረችኝ በዛ አጋጣሚ ማመስገን ፈልጋለሁ እሷ አመስግን ተቀጣ አረ በደንብ አመስግን ብሩክታይት መስፍን ትባላለች ቢኤም ማርኬቲንግ በጣም ነው ማመሰግነው ሙያ ከሃ ጀመራ ያስለመረችኝና ኢጎዬን በጣም እንደዚህ ቅጥቅጥ አርቶ ገሎ አስተካክላ አቃናችልኝ እሷ ናትና አስተነፈሰች ኢጎዬ እንዴት መጣ ኢጎዬ እዚህ ሴክተር ላይ ሲመጣ ምንም ሸጣለሁ ደውዬ መጀመሪያ ቀን አለቃ እንደዚህ ቤት አለ ምናምን አልፈልግም እንዴት እንደዚህ ይለኛል ምን ማለት ነው እኔ ማንንም ሰው ጠይቄ ነው ተብያላቀም ድጋሚ እንዳትደውል ምናምን ከዛ ሰው እዛ አጠገብ ያሉት ከዚህ ብዙ ልምድ ያላችሁ ስጠይቅ ኖርማል እኮ ነው ለሁለት ወር ውስጥ መሸጥ አይደለም ክላይንት መጥቶልኝ ያውቅ አስደነገጠ ፈራው ወጣል ከቤት ወጥቻለሁ ቤት ተከራይቻለሁ this time ቲክቶክ ገና አልጀመርኩኝ እስቲ መደወል ብቻ ነው ገንዘቤ እያለቀ ራናውት እያረገ ነው ሁለት ወር ሙሉ ምንም ኢንካም የለም 3000 ብር ነው ደሞዝ የኪራይ 8000 ነበር ስከፍል የነበረው ትንሽ የቤት ቪዲዮ ላይ የመጀመሪያ ቤት ያለች ቪዲዮ አዘር የመጀመሪያ ቀን አምጥቼው ወላ ያለ ይሄ ነው መጣ ኪሳራ እውነት ነው የልጅ ኪሳራ አንተ ወላጅ ይሰማል ገንዘብ ያልቋልቋውን በሁለተኛው ወር ውስጥ 7000 ብር ቀረች 7542 ብር ተዚለኝ ለቤት ኪራይ ማይሞላ ቀረች ቤት ኪራይ አይሞላም ወደ ስንት ብር ይወላል ወደ 50 ምናምን ብር ይወላል ኔክስት ዊክ ኪራይ ይመጣል ምንም ይሸጥኩት ቤት የለም እንደ ማክሰኞ ቤት ኪራይ እንደ አርብ አንድ ቤት ተሸጠ እንዴት ሆነልህ እንደዚሁ እየደወልኩ ማሰለቻቸው አንዷ እየደወልኩላት የሆነ ሪል ስቴት አይታ መጣለች ስመጣላት ያስፈልግ የሆነ ሪል ስቴት አይታ መጣ እየወጣች ነውና ደወልኩላት አጋጣሚ እንትና አይቼ እየወጣው ነው የናንተ ሊየው እንደምን ስትለኝ የት ነው ቢሮአችሁ እንደዚህ ሰፈር እና ያልኳት ደንግጫለሁ ሰፈሩን አላቀም ቤቱን የቢሮውን ምን ሰራው ቦሌ ነው እንዳልኩሽ የድርጅቱ ቢሮ ሳር ቤት ነው አላቆም የቱ ጋር እንደዚህ ሚሸጠውንስ ቤት ታውቀዋለህ ያው ይነገረናል ፕሬዘንት ስለሚያደርጉልን በቃ እኔ ምንም የመጀመሪያ ክላይንት ናት ባይገርምሽ ስመጣ
በጣም ደንግጫለሁ መድኃኒዓለም ሄድኩና ያው ተጣልተናል እናውቃለን ግን ቢያንስ እንደምታረገኝ አርገኝ አልኩት መልሰ ለመንከው አዎ ግን እዚህ ስታይ ቢያንስ የሆነ እንደምታረቅ ሆነናል በጣም መድኃኒዓለም ጋር ላይክ ተስተካክለናል አሁን አዲስ አበባ ገብተናል እንዳጋጣሚ ጥሩ ሰዎች ስላገኘሁኝ በቃ ተስተካክለናል የድሮ ፊንፊን የለም ካልሞ ጋብረናል አዎ ምክንያቱም እንትን ኢዌን ቀነሰልኛ ማለት ነው አዎ ሶ ረሰከንድ በናል ኡራኤል ቤተክርስቲያን ቢያንስ በሳምንት ሁለት ሄዳለሁ አሁን ረጋ ብያለሁ ሶ መድኃኒዓለም ይኸው እንደምታርገኝ አርገኝ ለወጣ ነው አፍሬ ከመመለስ አንተን ብዬ ነው የመጣሁት በቃ ሶ ተደወለችልኝ ከአንድ ሰዓት ከሁለት ሰዓት በኋላ ያፊት ምንድነው ሸጣል ምን ሸጥኩት ሴትዮዋ ገዛች እንደዚህ መጣች ሴትዮዋ መጣች ከፍላ ሄደች በቃ እንትን ፕሬዘንት የሷ ፕሬዘንቴሽን ተመችቷት ሳይቱን ወደዋለች ከፍላ ሄደች ሾክድ ነው እንኩት ደነገጥክ እግዚአብሔርን እጅ ላይ ገንዘብ ይያለ ገንዘብ የለም ያለው ብር ወደ 500 አለቀ 7500 አዎ ያልቅ ነው ከ3 ቀን ከ4 ቀን በኋላ ቤት ደርሷል በጣም ሾክ እንኩት ሶ በጣም ደስ አለኝ መድኃኒዓለምን በቃ እንዴት እንዳመሰገንኩኝ እንማቀው እና አበደረችኝ ማናጀሪ ያንን ብር ሶ ቤት ኪራይ የተከፈለ አስቤዛ ገባ ገና ክፍያው ከመፈጸሙ በፊት እና ደግሞ ሪል ስቴት ላይ ምን ይባላል መሰለሽ ሽያጭ አሽቃባጭ ይባላል ምን ማለት ሽያጭ አሽቃባጭ ነው ማለት አንዱ ዛሬ ከሸጥሽ ይሁን በሳምንቱ ምናምን ትሸጫለሽ ይመጣል አቦ ኦኬ ራሱ እንደ ሲወለድ እድል ነው እንደሚባለው ሽያጭ ይዞ ይመጣል እና በማክሰኞ ቤት ኪራይ ከፍዬ ሮብ ሌላ ሽያጭ ተሸጠ ይሄኛውንም ቢሮውን አላቀም ምኑን አላቀም በጣም ብዙ ጊዜ ስላሰለቻቸው እየደወልኩኝ ቢሮ የት ነው አለችኝ በቃ በጉግል ማፕ እየተመራው ማናጀርም እየነገረችኝ ቢሮ ደረስን ተሸጠ እዛ እሺ ሰዎቹን ስቲል ነው ፍሬንድ ከነሱ አወራቸዋል ሶ ገንዘብ ኮሚሽን ብር ገባ ኮሚሽን ብር እንደገባ መጀመሪያ ያረኩት ነገር አይፎን መግዛት አንድ ይያት የመጣዋት እንትን አለች የጓደኛዬ ነው ወላ የኔ አይደለም ሻንጣ እሺ ልብስ የሚቀመጠው ሻንጣ ውስጥ ነው እንደውም ኮሜንቶች ላይ ነበር አረ ልብስ ወጥ እንዳይልሽ ሸፈን ይሉኛል አስቢው የ10 ምናምን ሚሊዮን ብር ቤት እየሸጥሽ አጥተሽ ስትይ በሻንጣ ነው ጓደኛ ያበድሮኝ መጥቶ ሻንጣ አልነበረኝ ጓደኛ ያበድሮኝ ነው በሻንጣ ናት እዛ መጀመሪያ ምን አረኩኝ እንትን ገዘው ይሄ ምንድነው የላስቲኩ ቁምሳጥን በዚፕ ምናምን ያለች በዚፕ አይፎን ምናምን ስንት ብር ቀረ 5000 ብር ነው ደግሞ አንተ አይፎን እንዴት ታስቀድማለህ ቤትን ሳይሞላ እኔ በቃ የታየኝ ነገር አለ ቲክቶክ ላይ እና በቲክቶክ ቡም እንደምትል አዎ በቲክቶክ የሆነ ነገር አረጋለሁ ብዬ ነው የመጣሁት ሶ እዚህ በቃ ይሄ ማርኬቱን በቃ ሪል ስቴት ሲባል እኔ ብቻ ነው መታሰብ ያለብኝ ብዬ ነው የሚላቋም ይዛል አዎ ይጓላ ያቺ ጎናት በቃ እቺ ሪል ስቴት ሲባል እኔ ብቻ ያፌት ብቻ ነው በቃ ኮምፒውተር ላይ እኔ ብቻ ነበር ያሳለው ውስጥ የነበርኩት ኦኬ አዎ እንትን ንግድ ፍቃድ አውጥተው የሚሰሩ እንዳሉ ሆነው እኔ በነፃ መጣላቸው ነበር ቀብድ ሳይከፍሉ ምን ሳይከፍሉ አምጥቼ እሰጣቸዋለሁ ብድር እሰጣቸዋለሁ የብዙ የወሰዱብኝ ሰዎች እንዳሉ ሆነው ያስቀሩብኝ እንዳሉ ሆነው ግን በጣም ማርኬቱ ላይ ታውቂ ነበር እዚህ ላይ ቡም አረጋለሁ ብዬ ነው የመጣሁት ገና ይቀረኛል ግን በቃ አይፎን ተገዛ የመጀመሪያ ቀን ልብስ ቀየርኩ ምናምን ሱፍ ለበስኩ የመጀመሪያ ቀን በጣም ነው የሚጨንቀው ሸሚዝና ሱፍ በቃ በጣም ነበር የሚጨንቀው ምናምን ፕሮቶኮል ያስፈልጋል አዎ ፕሮቶኮል እስካሁን ድረስ በቃ ቲኔጀር ነበር መስለው በጂንስ ነው የምመጣው ባጊ ሸሚዝ እንትን ነው ማረገው ባጊ ቲሸርት በቃ ቲኔጀር ነው መስለው ክላይንት ፊት መቀርብ አይነሱ አይደለም ኦኬ አው ይለውጣል ኮትና ሰው አስመሰለኝ አንዴ ሽያጭ ሲመጣ ሱፍ መግዛት ተጀመረ ማለት ነው እዛ ጂንስ አስጠላኝ ጂንስ መልበስ አሁን ስለብስ ያሳክከኛል ወይ ግራ እውነት ነው እግዚአብሔር ቅዳሜና እሑድ ራሱ ቤተክርስቲያን ሲሄድ በቱታ ነው ወይ ደግሞ በዚህ በጨርቅ ሱሪ በቃ ኖርማል ቀን እንደሚሄድ ስራ እንደምወጣው ነው ማለት እንጂ ጂንስ የለኝም አሁን የኔብጤ ሰጥቻችኋለሁ ሽያጭ ሲመጣ ቆንጆ ነገር መጣ ከዛ ቤት ሊፈርስ ነው የተከራየው ቤት ኡራኤል ፈረሳ መጣ ሚካኤል ሄድኩና አንተ ሰፈር ቤት ፈልግልኝ አልኩኝ ዝቅ ስል የሆነ ደላላ አገኘሁ ደላላ የሚመስል ሰው ይሳወራዩና ሚካኤል ቤት አለ ምናምን አለ ምናምን ስንት ሰዓት ነው 12 ሰዓት ነው መሽቷል ሄድኩኝ አየሁት ገቡ በቃ ሳየው ቤቱን በቃ እኔ በዛ ሰዓት ቤት ማየቴን ነው ብቻ የገባሁት ያየሁት አለ ገቡ በቃ ከፍዬ ወጣሁ የዛኑ ቀን ሌላ ተጨማሪ አላየሁኝም ከፍዬ ወጣሁ ሚካኤል ቤተክርስቲያን አጠገብ ነው ሳፋ ይላል ከነበርኩበትም ምንድነው ችግሩ አይጥ አውይ ያያላ አልወዳ ቪዲዮቼ ላይ ራሱ አለ ድስት ላይ ምናምን ሲሄዱ አለ ቲማቲም ቤት ውስጥ አይድር ስተኛስ እኔ ሰው ሞታለሁ ስተኛ ታድለ ምንም ተዛይዱኝ መኖራቸውን ሳስብ ነው ማልተኛው
በስማ ለሊት ሲንቀሳቀሱ ሰማለሁ ግን ምንም በቃ ባዘር ያረጋኝም እግዚአብሔር ሲያወጣኝ አንድ ልብስ አንድ ጫማ አልተነካብኝም እዛ ቤት በነበርኩ በጊዜ እግዚአብሔር ሲያወጣኝ ሙሉ በሙሉ በቃ አይጥ ነው በቃ ቲማቲም ሳመጣ ጧት ተበልቶ እንደምነቃቃለሁ ሶ ቲማቲም ገዛው ሩብ ነው ሁሌ ወዲያውም ተጠቀማተ አዎ ሙሉን መጨመሩ ደግሞ ላይክ ትንሽ የሚያስፈልገው ቲማቲም ከሆነ 4-5 ፍሬ ጨምራለሁ ሩብ ሆኖ ሙሉ እንደነ መጨመሩ ሶ ካደረ አዎ ማርኬቲንግ ከነበርኩበት ወጣው ቅድም ካልኩሽ ማርኬቲንግ ወጣውና ፍሪላንሰር ሆንኩኝ ፍሪላንሰር አንዲስ ቅጥርን ተውከው ቅጥርን ትቼ በነፃ ለብቻ መንቀሳቀስ ማለት ነው እንደዛ ምንድነው ጥቅሙ አሁን ብዙ ሰው እንደዚህ ፍሪላንስ ይላል መስራት ምንድነው ጥቅሙ ኢንቫይሮንመንትሽ ዝጭር ያለ ነው አዲስ ነገር ላይ ለአዲስ ነገር ኤክስፖዝ አትሆኝም ሶ አዲስ ነገር ሲመጣ ቶሎ ስለማይደርስሽ እዛው ላይ ያለሽ ስታክ ታርጊ ኦኬ መውጣትት መጥፎ ነገር ነው መጥፎ ነገር ግን በጣም ኤክስፒሪየንስ ተመረየበታለሁ ያንን ነገር አለንተን አልቆጨበት ሶ እዛ ላይ 2 ወር ምናምን ሰራውበት ይመስለኛል 2 ወር ነው 2 ወር 3 ወር ሰራውበትና የሆነ ማቀው ቦታ እንትን ሱፐርቫይዘር ና ተባልኩ ኦኬ እንዴ ሪል ስቴት መጀመሪያ ሴልስ ሆኜ ከዛ ደግሞ ሱፐርቫይዘር ና ማርኬቲንግ ቲም ማለት ነው ሶ ሱፐርቫይዘርንም ደግሞ አየሁት ላይክ ቲኔጅ ነኝ አሁን ተምር ያለው ካሽ አግኝቻለሁ ግን ስቲል ሚቀሩኝ ነገሮች ደግሞ አሉ ሚቀሩኝ ነገሮች ፊል ሳረጋቸው በቃ በደም ያስተምሩኝ ሰዎች ጋር መግባት አለብኝ አልኩ ቲክቶክን መቼ ጀመርከው ስንት ፎሎወር አለ አሁን ቅርብ ጊዜ መቼ ነው ጀመርከው 5 ወር 6 ወር ይሆነኝ ነው እንዴት አሰብከው እሱን ምን ፕሮግረስ አይታል የጀመርኩት መጀመሪያ ኩሻል ኢጎ አለው አይደል አዲስ አበባ መኖር ቀላል ነው አዲስ አበባ መሸጥ ቀላል ነው ሶ አዲስ አበባ ሎጎዬ አዲስ አበባ ስሎጋኔ አዲስ አበባ መኖር ቀላል መሆኑን ለማሳየት ሸገር የመጣው የክፍለ ሀገር ልጅ ኦኬ ይሄ ነው በቃ መጀመሪያ አካባቢ ሄት ነበር አሁን ግን ምንም የለም ሰው መጀመሪያ ትንሽ ሄት ነበር ታባ ምናምን እየተባልኩ ነበር ማንንም ግዴ ሰጠኝ ሄት ኮሜንት አስተነግጠም እኔ ቅድም ባለ ባጃጅ ነው የሚየሻለው ሰው እንትን ቤተሰብ መጥቶ ባጃጅ እንትን ትራፊክ ሊቀጣኝ እግሩ ስር ተንበርክኬ እየለመንኩ ያለው ሰው ሶ ሰው ምንም አላይ መለከተኝም ኢጎን ዛጋ አሸንፈን ይወረድከው ኢጎ አለ ዛታይ አዎ ኢጎይንማ ለምጠፈልገው ነገር እኮ ገለዋለሁ ለምፈልገው ነገር ግን የሆነ ነገር ላይ ታረጋው ነው እንትን ችግር የሚመጣው አስቸግርም ግን ያስቸግራል ኢጎን ኢምፕሮቫይዝ ማድረግ ይችላል ከቁ አይበልጥም ኢጎ ከቁ አይበልጥም እንዴ ፋዘር ገቢ ይለኛል እንዴ ገቢ ከት ይመጣል እንዴ ከቁ አይበልጥም አይላፊ ኩራት እንትን ራታ አለው ነው ኩራቴ ራታ አለው ነው እና እሺ አይ ላቭ ኢት በጣም ልጅ ወደ ጨዋታ ነሽ ነፃነት ደስ ይላል እሺ ቲክቶኩ ሲጀመር ኮሜንቶቹ ነበሩ ግን ምንም ግድ ስለማይሰጡኝ ያን ያለም ኦኬ ኬር አልሰጣቸውም ነበር ሶ ሱሩ ታይም ማሳየት ጀመርኩኝ ቤቴ ኮሜንቶች አሉ ቅድም ያልኩሽ ወጥ እንዳትል ምናምን በሩን አልዘጋህም አረ ላይቭ ተገባለ ላይቭ ገብቻለሁ ቪዲዮ ምትለቀው ነው ቪዲዮ መልቀቅ ብቻ ነው ላይቭ አለ እንደ ብሎግ ብሎግ ብቻ ነው አራ አንሶላ ቀይር ምናምን አይነት ነገሮች አራ አንሶላ እንደሚታጠብ አላወቅም መሰለኝ አይነት ነገሮች ብዙ ነበሩ አጠፋቸው ነበር ሌሎቹንም አንዱ ይዞ ይመጣልና እንደዛ ነገሮች አጠፋ ነበርና እኔ አሁን ለአብዛኛው ላይክ እኔ ኤጅ ያለ ሰው ቲክቶክ ተጠቀሙ ሳይሆን ስሩበት ነው የሚለው ቲክቶክ ስሩበት ለወሬ ሳይሆን ለወሬ አትዩት ድንስ የሚያርግ ይመስል እውነት እኔ ሞከርኩ ሰሞኑን እንደው ዝም ብሎ አንድ ነገር ወቅታዊ ነገር ለማየት ዝም ብለህ ስትሄድ አልቅም አንደኛ አልቅም ሁለተኛ አንተ ራስህ ስታክ ታረጋለህ አሁን የቱ ጋር ነው ምንድነው ያዩት ለብትል አታስተውሰውም ተቃለ አንዱ እየደረሰ አይሰራሽ ይመስልሻል አሁን ጨራሽ እኔ ገነበሩ ልጆች ምን ያረግ እኔ ራሱ ሌላው ሰው ለምንላለው እኔ ራሱ ኮንቴንት እየፈለኩ ነው ብያ ያለው ቲክቶክ እሺ ከሰው ኮንቴንት ለመኮር ለመውሰድ ኮንቴንት እየፈለኩ አሳም ፖይንት ራሴን ሳየው 3 ሰዓት 2 ሰዓት ሆኖኛል ያን ቲክቶክ ያ ምን አሳወቀኝ መሰለሽ ቲክቶኩ ማርኬቲንግ ድርጅቶች አላቸው 10-15 ሰዎች የሚኖሩ የሪል ስቴት ማርኬቲንግ ማናጀሮች ሲኢኦዎች ያወሩኛል ሰው ከሰው ቀጥረውኝ እንደዚህ ሆኖብኝ ነበር እንደዚህ እንዴት ላድርገው ማርኬቲንጉን እንዴት ላስተካክል ብራንዳችን እንዴት ላስተካክል ብለው ይደውሉልኛል ፎቅ ያላቸው እነዚህ ሰዎች ቢሊዮነሮች ናቸው በምን አምነውብህ ከምታወራቸው ነገሮች አይተውኝ ነው አዎ ስለሽ ኦፕን ላይፍ ነው ማይ ላይፍ ኢዝ ኦፕን አሁን ላስት ታይም አዲስ ቤቴ ሶስተኛ የቀየርኩት የቢከራይ ቤት በገባው በሁለተኛው ቀኑ መብራት ጠፋ ምን ሆነ መሰለሽ ካርድ ነው በካርድ ነው የሚሞላው እኔ ካርድ ምንድነው አላውቅም ኖርማል ቆጣሪ ነው ማቆኒ እስከ ዛሬ ድረስ አዎ
ቤታችን ኖርማል ቆጣሪ ነው ሶ ካርድ ነው ብሎ ለካስ እኔ ኤቲኤም ምን ይመስለኝ እሱ ነገር ኦኬ ኤቲኤም ምን ይመስለኝና ላይቭ እያስተላለፍኩኝ መብራት ጠፋ ላይቭ ትገባለህ ማለት አሁን በቅርብ ጊዜ ነው የጀመርከው አሁን አንድ ወር ሁለት ወር ቢሆነን ነው ወደ ላይቭ መጣልሻለሁ ቅድም ስላልከኝ ነው ላይቭ አልገባም ስላልከኝ ያዛ ታይም አልገባም ግን አሁን እንትን ስቶሪውን ለመንቀቀል ያክል እሺ መብራት ጠፋ ከዛ ሰፈሩ ነው ያለው ሰፈሩ በሙሉ እንትን መብራት አለ ከጎረቤቶቼ ምናምን ኮንዶሚኒየም ያለው መብራት አለ በሙሉ ምንድነው ብላም ቼክ ሳረግ እንትን ምንድነው ካርዱ ምናምን አለኝ ሰውዬው ካርዱ መሙላት ነበረብህ የምን ካርድ እዚህ ጋር ኤቲኤም መስሎኝ እኮ የምን ኤቲኤም እንደዚህ አርግታ እንደዚህ የምታረግበት ነው ብሎ ነገረኝ ሄጄ ለመሙላት ራሱ ሰው ቲክቶክ ላይ ማን ነው ኢንቦክስ አርቶኝ ነው እሁድ ቀን ነበር ቅዳሜ ጠፋና እሁድ ቀን አይሰራም ብዬ ተኝቻለሁ ቤቴን መብራት የለም ይቻላል እሁድ ቀን ልነግርሽ እኮ ነው እኔ አይቻልም ብዬ ነበር ማቀኝ መሰለኝ ቲክቶክ ላይ እንደዚህ ቦታ ሄደ እንደዚህ አርጋሉ እኔ ላረግ የነበረው ቤቴ ቁጭ ብዬ ስቶቭ የለም በቃ ዴሊቨሪ ምግብ በልቼ ሰኞ ለከፈል ማሳብ እንትን ቦታ ሄደ እንደዚህ አርጋለኝ ሄጄ ከፈልኩኝ በኢንቦክስ ማለት እንትን ማን ነው በኢንቦክስ አውርተውኝ ማለት ነው ሶ ምን ከየት ቦታ ነው እኔም አላውቅም ድንበር ዋጋ ያለው መብራት አይደል አለ እሁድ ይሰራሉ በጣም ይሄ ማሪ ፕሮሞሽን ነው ይሁን ፕሮሞት ቢደረግ የእሁድ ለመብራት አይደል ለነው እሁድን እኔ አሁን እሁድ ቢጠፋብን በምንም ታሪክ እሁድ አለ ብያለሁ ስለኔም ጭምር ነውና ይሄ ፍሪ ፕሮሞሽኖች ችግር የለም አናስከፍልም ከፍላላችሁ እሺ ማታ ስመለስ በሬ ላይ ውሃ ተደፍቷል ጎረቤቴን ያየሁት የምቀኝ ገና ካሁኑ ምቀኛ ጎረቤት አገኘው አልኩኝ ውሃ ተደፍቶ ስገባ ቤቴ ዋና ገንዳ መስሏል እንደዚህ ቦጭ ሳደርገው ይንቦጭ አረጋል ከስተከደ ነው ሞልቶ አዎ እኔ በቃ ውሃ የለም በቃ ዘግቻለሁ ብዬ ሄድኩት ሲፈስ ብሎ ወላ አጥፍተውልኝ ነው ወጥቶ ከብቻ አጥፍተውልኝ ነው እንጂ ከዚህ የሚከፋ ነበር ቤቱ በሙሉ ውሃ ነው በስማ እንዴት እንደሚያናድድ እና ወደ ላይቭ ስመለስልሽ ላይቭ መግባት የጀመርኩት አሁን ቅርብ ጊዜ አንድ ወር ሁለት ወር ሊሆን ነው በጣም የሰውም ህይወት ለውጠንበታል እግዚአብሔር ይመስገን የኔም ህይወት ተለውጠበታል ብዬ አምናለሁ በላይቭ ሽጬበታለሁ ላይቭ ላይ ክላይንት ያገኘን ነው ገዢ ቤት ገዢ ይገኛል በግርምሽ ላይቭ ላይ ምንም ነገር አለ ማለት መናቅ የለብንም ግን ላይቭ ላይ ሲገቡ ግን አንዳንድ በጣም ህገወጥ የሆኑ እንትኖች አሉ ልክ ያልሆኑ የልጆች እሱስ ትንሽ እንደው ኢሜጅን አይነካም እኔ ምገባው እንዴት መሰለሽ ጀስት እዛው ሪል ስቴት ዘርፉ ላይ ስላሉ ሰዎች ነው ስለማቀው ነገር ብቻ ማወራው ሶ የማላቀው ነገር ለምን ፖለቲካ ለምን ሃይማኖት ዘበዝባሉ ማቀው ነገር ምን ሆኖ ነገር ነው ማወራው ሶ ያ ነገር ምን አስተዋወቀ ከዚህ በፊት ሰማቸውን ሰምተናቸው ማናቃቸው ግን በጣም እዚህ ዘርፍ ላይ ብዙ ስራ ይሰሩ ከ5-10 አመት በላይ የሰሩ ሰዎች እየገቡ ላይቫችን ላይ ማውራት ጀመሩ የካምፓኒ ሱፐርቫይዘሮች ማት ሱፐርቫይዘሮች አስተዋውቀኛል ላይቭ ዴቨሎፐር ስለሽ በ10 ሚሊዮን ምናምን የሚቆጠር ገንዘብ ያለው ሰው አይደለም ልሽ ኢን ቢሊየንስ 3-4 ፎቅ ያለው ሰው ላይቭ ላይ ገብቶ ያፌት ፈልጋለሁ እንደዚህ አይነት ሳይት አለኝ እስቲ አብረን እንስራ አይነት ነገር ይሆናል ሶ ያ ነገር ለውጦናል ከሁሉ በላይ ደግሞ በጣም ደስ የሚለኝ ላይቭን ስለጀመርኩኝ የሆነ ግሩፕ አስፈጠረን ግዴታ ማለት ስቴት ቶክ ይባላልና ትንሽ ግሩፕ ናት ግን ብዙ ሰዎችን ተቀማለች ብዬ አስባለሁ ምን አይ ግሩፕ መሰለችሽ እኔ ስገባዚ ማርኬት ውስጥ ኦፕን አልነበረም ማርኬቱ ከየት ልጀምር የሚል ሰው እንደዚህ የሚያስረዳኝ ሰው አልነበረም የት ልጀምር ቦታ እንዴት ትቀጥ የሚለው ነገር የሚያስረዳ ሰው አልነበረም እዛ ግሩፕ ውስጥ ሁሉም ሰው አለ ማርኬቲንግ ማናጀር ሲኢኦ ሴልስ አሁን 300 ሳንገባን ቀር መሰለኝ ሴልሶች ምናምን አሉበት ወደ አባትህ ልመለስ አባትህ እንግዲህ ቅድም ብለሃል የሚቆጨኝ ነገር አለ ተጠፋውት ነገር አለ አባትህ ጋር ብለሃልና እስቲ አሁን ምን እንደሚሰማህ አሁን ዛሬ ላይ እዚህ ላይ ተቀምጠህ አባትህ ገንዘብ ይከለክሉና ያዝ ያረጉ ነበር እኔም አባት እንደዛ ነበር በጣም የሚገርም ነገር ነው በህይወቴ መኝታ ክፍሌም ሳሎን ቤትም ያባቴ መስላል ሁሉ ጊዜ ስትሪንግስ ተነሽ ምን ነው ደከምሽ ተነሽ እንጂ የምንድነው መተኛት አልፏል በህይወቴ የለም አባቴ እና ሚለኝ ይመስለኛልና ብዙ ነገር ሰጥቶ ወዲያው በቃ እንዲ ነው በቃ ሁሌ ልብ እንደተንጠለጠለ ነው ማኔጅመንቱ ላይና ልክ እንደነበር የሚገባክ እዚህ ጋር ተቀምጬ ነው ማስበውና ምንድነው አንተው እዚህ ጋር ተቀምጠ ስለ አባት ስታስብ ያናድዱ ነበር አባት ያ በጣም ነበር ሲከለክሉ አሁን በቃ እንዳንቺ ፋዘር ነው በጣም ይሄ ኦቨር ፕሮቴክቲቭ ነው ኦቨር በዛው ልክ ደግሞ ኢሞሽናል ነው ኢሞሽኑን እንደ አባት ያሳይሽ ወንድ ልጅ ስትሆኚ ለአባትሽ ወዳለው እና አትባባይ ለምንድን ነው ግን
ለምንድን ነው ይገርመኛል አይ ሁሉም ጋር ብዙ ቦታ ስለማቅ ነው ዊርድ እናትን ትላለህ አንተ ሌላ ነገር ነው እንዴ ለኛ እናቴን እላለሁ እኮ እናቴን ስለምን ፈልገህ ነው የምትለኝ ገንዘብ ነው ይመስላል አውድሻለሽ ትላለህ ወድሽ ለገንዘብ ፈልጌ ነው ይመስላል እንጂ እውነት ፍቅር አይመስላትም አይ ያው ፍቅሩ ማን እናት ስትገድ ያልሽ ለአባቴ እንጂ ብዬው አላውቅም በዚህ አጋጣሚ አባቴ በጣም ነው ማመሰግነው አሁን ወድሃለሁ በለው በቪዲዮ ወዳለሁ እሺ ግን ያዘኛል ታዝዤ ነው እንጂ ፈልጌው አይደለም ያ ዲፕ ዳውን በልብ ስለምትወዳቸው መግለጽ ነው የሚከብዳችሁ ወንዶች ለምንድን ነው ግን በእናት እኔ ማወቅ ፈልጋለሁ ወንድ ለወንድ ብዙ እንደ ጓደኛ ራሱ ማን ባባልም ላይክ ወንድና ወንድ ጓደኛ በቃ ኖር ሃንጋውት ያደርጋል ይለያያል እንጂ እኔ እሱ ምናምን የሚባል ነገር የለም ወንድሞቼም እንደዛ ወዳለው ብለናል በቃ መኖር ነው እንጂ ማውራቱ ላይ ብዙ ምን ይገርመኛል በጣም መኖሩ ላይ እንጂ ማውራቱ ላይ ከአባት ጋር መኖር ነው ከእናት ጋር ግን ታውራዋለህ ኤክስፒሪየንስ እናደርገዋለን ከእናት አሁን የሚገርመው እና ለአባቴ ብዙ ጊዜ ዲስአፖይንት ልጅ ነኝ ሆነስት ሶ ያንን ነገር ክሬድ ማድረግ ፈልጋለሁ የኔ ትልቁ ህልሜ መኪና መግዛት ቤት ማድረግ ካምፓኒ መገንባት ሳይሆን አባትህን ትመስላለህ መባል ነው ትልቁ ህልሜ ትልቁ ህልሜ በመልክ አይደለም በመልክ እንመሳሰላለን ተማሰላላችሁ እኔ ወደሰላን እንደኔው ሻንቀላ ነው እሱ አይደል ቸኮሌት ከለር ቸኮሌት ነው የሚባለው እሺ እና የሱን ቦታ ፊልም ማድረግ ፈልጋለሁ ምን በጣም ብዙ ሳክሪፋይ አርቶናል ለኛ እና ያንንም የሱን ቦታ ማየት ፈልጋለሁ ልጅ ቢሮጥ አባቱን አይቀርም ይባላል እውነት ነው ቢያንስ የሱን ትንሽ የሆነ ጥላውን ባልሞላ ራሱ የሆነች ያክል መሸፈን ፈልጋለሁ የሱን ፓርት እና አባቴ መምሰል ነው ትልቁ የኔ ፕላን እንጂ ምንም መኪና ምንም ገንዘብ አያስደስተኝም ምን አርጋላሽ ታውቃለህ ምንም እውነት እስካሁን ምንም ስለሽ ኤክስ በቃ ይሄ ወደ ሃይማኖቱ ተመልሻለሁ በስተክክል ሃይማኖት ላይ ጠንክሬለታለሁ ያ ነገር ሲያየው ጎበዝ ይለኛል ገንዘብ ያገኘው ነው ላይክ ስመጣ የሆነ ነገር ይዤ እመጣለሁ እሄዳለሁ ኪሴ ባዶ አይደለም ደና ለብሳለሁ ወዘኔ መጥቷል ባጃጅ ላይ ነበርኩኝ አሁን ደንቦሽ ብያለሁ አዎ ይወላጅ ምርቃት እንደ ትንሽ ነገር የሚይዙ ሄዶ መመረቅ አስበታካለህ እስካሁን አስበለ ከዚህ በኋላ ወይ ኧረ በጣም በህይወትክ ውስጥ እነኝ ሁሉም አሁን የመጡት ነገሮች ተክላላ በቃ ዱፕሊኬት ነው የሚያደርጉት በጣም በኃይለኛ ስፒድ ማለት ነው ምርቃት ነው ለምርቃት ብለ ሳይሆን ነፍሳቸው ደስ ሲላቸው ሪአክት የሚያደርጉት ነገር ነው አንተ ውስጥ የሚገባው እንጂ አንዳንድ ሰው በቃ አባቴ እንዲመርቅና አይደለም እንዲመርቅ ብለ አይደለም ስታረግ ነው የምትመረቀውና ካለ ነገርም ለፈጣሪ አስራት እንደምንለው ሁሉ ለቤተሰብ ማድረግ እንደሞ ሌላኛው ግብ ሊሆን ይገባል ብዬ አስባለሁ ገና ስለሆን ፌላ ብዙ አባከንኩ የምትለው ጊዜ የለም ገና አንድ አመት ከምናምን እዚህ ከመጣክ እዚህ ከመጣው 11 ወር ይሆነኛል ገና ስለሆን ከዚህ በኋላ ግን ሲኖር ሁሉ ጊዜ ወደ ኋላ ወደ ቤተሰብ ማሰብ መልካም ነው ብዬ ቢኖራቸው ባይኖራቸው ሀብታም ሊሆኑ ይችላሉ ድሃም ሊሆኑ ይችላሉ ግን የነሱ ምርቃት በጣም ትልቅ ዋጋ አለው ለብዙ ሰው መምከር የምፈልገው ነገር ይሄ ነው የፍቅር ህይወት ላይ ሳለ እኔ ፍቅር ምናምን አሰባታቅም እኔ ገንዘብ ብቻ ነው ፍቅር ላይ ነው ፍቅር ይዞኝ አያውቅም እሺ ትምህርት ቤት ክራሽ ምናምን ያ ያይን ፍቅርም አለ ግን ሶ አላማ ላይ ነው የኔ ቆንጆ እያልኩ ማባብልበት ጊዜ የለኝም ይቅርታ ሰው የሰው ስሜት እኮ ግዴታ አይደለም አይ ግን ቆንጆ ማለት ግዴታ አይደለም ፍላጎት ነው ፍላጎት ከሌለ መብት ነው አላማ ነው የሚቀርመው እንዴ ሴቶች ያለ እንዴ ኢሞሽናል ሰፖርት ሳይደረግ እንዴት ይሆናል ፍቅር እኮ በጣም በትክክል እኮ እኔ አሁን ለምሳሌ እንደዚህ ጓደኞች አሁን የሴቶች ጓደኞች ጋር ስደውል ዌቲንግ ክላይንት ከገባ አንዴ ልዝጋው ብዬ አይደለም እጆራቸው ነው የሚሰጋው ጓደኛ ኖርማል ጓደኛ ሴቶቹ አይደለም ኖርማል ጓደኛ ራሱ አንዴ ልዝጋው ቆይ ጠብቂኝ ክላይንት ገባ የለም ኢንዲኮል ወይ ያለቃ ቢዝነስ ፈርስት ወንዳው ባገባትማ ማሰራድራት በሱ ገንዘብ ይሄ ሰውዬ ከገዛኝ ነው ማሰራድራት አለ በለዚያ ኤግዛክትሊ እውነት ነው አታዋጣ እውነት ነው ምናልባት መሪያለም ከፈቀደ ሲሪየስ ነገሩ ጀምር ደስ ይለኛል የፍቅር ማስታወቂያ መሰለኝ አይ ምንም አይመስልም አኑልኝ ይመስላል አይመስልም አይ ብቻ አሁን ፎከስ ማድረግ የምፈልገው ስራ ላይና አባቴን መምሰል ላይ ሶ አባቴን ስመስል እንግዲህ እንደ እናት አይነት ሚስት አገኛለሁ ብዬ አስባለሁ ምን አይነት ሚስት ነች እናት
እናቴ በጣም ኬር ናትና በልጅነቴ ሳድግ ይሄ በጣም የሚታመም አይነት ሰው ነበርኩኝና ላይክ እንትን ከሰኞ እስከ ዓርብ እየሰራች ቅዳሜና እሑድ እየተማረች በሶስት ቡታጋዝ ምናምን ስራ እየሰራች ምናምን ነበር የምታስታምመኝ አስም ነበረብኝ እግዚአብሔር ይመስገን አሁን ተሽሎኛል እንጂ አሰናትም አሰሚስትም በጣም ምርጥ ሚስትና ምርጥ እናት ነበርችና ታስታምም ነበር ታመ እኔን ታማው በሶስት ቡታጋዝ ምናምን ተጥዶ ምናምን እና በቃ ይሄ እንዲሞቀኝ ምናምን በዚህ ውሃ እየሞቀ በዚህ ሾርባ እየተሰራ በዚህ አጥሚት እየተሰራ ምናምን ነበር የምታስታምመኝና at the same time ደግሞ ምርጥ ሚስት ናት እኔ ሲጣሉ አይቻላል ተጣልቶ ይሆናል ተደብቆ ይጣላሉ ያላቅ ግን እኛ ፊት አንድ ቀን በህይወት እውነትም በጣም ትልቅ ነገር ነው አንድ ቀን አይቻላልምና እንደ አባቴን ሲሆን እንደ እናቴ ሚስት ማግኘት ፈልጋለሁ ያምናል ያርግል እንደ ልብ እንደ ሾትክ ያርግል ይሄ ደግሞ በጣም ትልቅ ነገር ነው አሁን ያነሳው እናትና አባት ጸብ አሁን ከአንዳንድ ነገሮች ሚዲያ ላይ የምታያቸው ነገሮች ብዙዎች ለረብሻ ለግርግር ለእርስ በርስ ኮንፍሊክት ምናምን የሚያነሳሱ ጎረምሶች የምን ውጤት ናቸው የወላጅ ውጤት ናቸው ሚስቱን የሚደበድ ሚስቱን ሀራስ የሚያረግ ቫዮሌት በጣም በተለያየ መንገድ ቫዮሌት የሚያረጋት ባል ማን ነው እናት አባቱን እንደዛ ሲሆኑ ያደገ ባል ነው የሚሆነውና ይሄ ጥንቃቄ ቀላል ነገር አይደለም ሊጣሉ ይችላሉ ግን ቢያንስ አይቻላቅም እንድትል አድርገውሃል ቢያንስ ሶ ኤክስፔክቴሽን ምንድነው አንዳንዴ ደግሞ ምን እላለሁ አንድ አልፎ እናትና አባት ሲጣሉ ማየት መልካም ነው እላለሁ አልፎ ምክንያቱም ፍቅር እንዳለው ጸብ አለ ጸብ የለም እነሱ ማለት ብትል እነሱ ተደብቀው ነው መኮራረፍ እኮ አለ ግን ጸብ ስልሽ ይሄ ፊዚካሊ ላይክ እንትን ዛሬ እዚህ ቤት አርም አይነት ጸቦች የለም እሱኛው አብዛኛው በቲቪ ምናየው አይነት ነገር አይነት ሳይሆን ላይክ መኮራረፎች አሉ እኮ እግርና እግር የሚጋጫል አይደል የሆነ አለመስማማት እኮ አለ ግን ያ አለመስማማት ከዛ ቀን አልፎ አላቅም ኦኬ በቃ እኔ የሷን ስማ ተጠራብኝ አይነት ነገሮች ሰምታ አታውቅም ለምን ጠየቁ መሰለ አንዳንዴ ሳይለንት የሆነ ትዳር ውስጥ ያደጉ ልጆች ሳይለንት የሆነ ትዳር የሚፈልጉት ከዛ በኋላ ያን ሲፈልጉ ላያገኙ ይችላሉ እንደ ቻንስ ዲስአፖይንትድ ይሆናሉ ገብታል ደንባራ ነው የሚሆኑት ምን ሊገጥም እንደሚችል ስለማታውቀው ጀስት አድርገው አይኔ ማይመለገኒ መዳያለም ስራ ነው እውነት ነው ለሱ መስጠት እኔ የሰራሁት ነገር የለም ከፊት ለፊት ያለው እሱን ታምኜ ነው እውነት ነው ማራጋው ነገር በሙሉ በቃ መዳያለም የኪዳነ ምሕረት ስራ ነው እያንዳንዱ እርምጃ ከሞት ዳንኩበት በሷ ስለሆነ ኤቭሪ ታይም ምን በቃ ለኪዳነ ምሕረት ተቸውን መንቀሳቀሰው በቃ እንደ ጓደኛ የኔ ኪዳነ ምሕረት ነው ምለው ስቀመጥ ስነሳ የኔ ኪዳነ በጣም ትልቅ ነገር ነው በጣም በህይወትክ ምን ዲስአፖይንት ዳርጎ ያቃል ምን አስገርሞ ከሰው ልጅ አስከፍቶ ያቃል በዚህ እድሜክ አስገርሞክ አስከፍቶክ አስደንግጦክ ኦኬ በቃ አይደል እንዴ ምናምን ያልክበት ጊዜ አለ በዚህ ስራ አሁን ባለውባት ስራ ራሱ ብዙ አሁን ለምሳሌ የሚያስከፉ ምናምን አሉ ማለት ሽያጭ ተበላሽቶ ምናምን ከጉዳይ አልቆጥራቸውም እነሱ ማለት ሚሊየንስ ማግኘባቸው ስራዎች ተበላሽቷል ግን አላወራቸው ለምን ችግር ይጠራል ብያስባለሁ ቅድም ሽያጭ ይጠራል አልኩሽ ሶ ችግሬን አላወራም እንትን ተበላሽብኝ እንትን እኔ ብዙ ተበላሽቶብኛል እሱ ማውራት አልፈልግም ግን ምን ያስገርማል ብትይ ይሄ ሰው በልብስ መገመት የሚባል ነገር አለ አይደል ይጠቅማልም ይጎዳል በያምናለውና የሆነ ጊዜ የገዛን ክላይንት እንዴት ነው የመጣው በሲሊፐር ነው የመጣው ኦኬ በቃ ኖርማል ጂንስ ነው ያደረገው በቃ በሲሊፐር ነው የመጣው ከመስኪር ነው የመጣው ናከው በቃ ያው ማስተናገድ አለብኝ ብዬ አስተናገድኩት ጊዜ ይገላል እንዴ በቃ ኤቲክሱ ነው በቃ ስነ ስርዓት መኖር አለብኝ አሁን ሪሊጂየስ ሆኛለሁ ሶ ምንም ሰው ማናቅ የለብኝም ግን በውስጤ ነቀዋለሁ ይዞ ኦሬዲ ይቅርታ በሲከታሚ እና እሱ አንድ ቤት ከዛኝ እግዚአብሔር ይመስገን ከዛ ደግሞ ላይክ ከወር ምናምን በኋላ የሆነ ሰውዬ በታክሲ መጣ በታክሲ ነው የመጣው ምናምን ቤት የሚገዛው በመኪና መምጣት አለበት ኤክስፔክቴሽን እንደዛ በታክሲ መጣ ምናምን ከዛ አለኝ እኔ አሁን ያን ከዛኛው ሰው የተመረያለው ሰው ማናቅ የለብህም ኦኬ ሰው የኛው ሰው እየናቆት አይደለም በታክሲ መጣ በስተክል እንዴ አቶ እንትና ያልኩት በስተክል አስተናገርኩት ከባለቤቱ ጋር ነበር የመጣው ኦኬ ከዛ ሳይቱን አሳየሁት ምናምን ወደደው ባለው ለማይታ ነበር ወደደው ምናምን ከዛ እንትን እስኪመጣ ድረስ እንትን ማናጀሩ ምናምን መጥቶ ውል እስኪጨርሱ ድረስ ላይ ላሳይቢ ፔንታውስ አሳየሁት የ70 ምናምን ሚሊዮን ብር ቤት ማለት ነው ይሄን ለናቴ ነው የምገዛው ምናምን አለ ይቀልዳል ያ ለናቴ ነው የምገዛው ምናምን ይቀልዳል እንዴ ምናምን እያልኩት ዛ መጣ ምናምን አሁን ላስገባ ምናምን ብሎ ባንክ ሄደ ከዛ በኋላ ጠፋ ስልክ ይደወልለታል አያነሳም ምን አያነሳም ከሳምንት በኋላ አብሮ የነበረችውን ሴት አገኘሁት እሺ ዛ ስጠይቃት የዛ ቀን እኮ አብረን ቤት እገዛለሁ ብሎ ጠርቶኝ አጋዥኝ ብሎ መተን ምናምን ማታ አብረን ካደረን በኋላ ስደውልልኝ ያቅ ምን ሆኖ ነው
ልጅቷን ይዟት የመጣው ቤቱን ሊገዛ ሳይሆን እሷን ሊጠብስ ይጨንጅ ነበር ከምር በ7 ሚሊዮን ብር ለእናቴ ይገዛሉ ብሎ ጀነጀናት እሷን ኢንዳይሬክትሊ ብር አለኝ ብሎ ይሄኛው ቤት በቃ ገዝቶታል ስለ ኮሚሽን ወላ ያወራኝ እኔ ኮሚሽን ካንተ አልቀበልም ከድርጅቱ የምቀበለው ያው ኖ እኔ ላንተ ከፍላለሁ ስንት ፐርሰንት ነው 2% 4% ነው 2% ይለኛል ማለት ነው እዛው ድርጅቱ ውስጥ ሆነ ማለት ማናጀሩ እየሰማ ኮሚሽን ከፍለዋለሁ ይሄ ልጅ በጣም እንትን ይጠቀመኝ ኮሚሽን ከፍለዋለሁ በታክሲ ነው የመጣው መናቅ አለብኝ ያልኩት ደግሞ ከዛ በኋላ ነው ይሄ ነገር ተረጋጋሚ ይሆን አሁን እንደ ሴልሶች መንገድ ያክል ይሄ ነገር ሀፕን ከማድረጉ ከ15 ቀን ምናምን በፊት ተመሳሳይ ሰውዬ በራይድ መጥቶ ደግሞ ይሄኛው በጣም ጽድት ያለ ነው ገዢ ነው በራይድ መጣ ምናምን ከሚስቱ ጋር እያወራን the same thing ሁለት ቤት አንድ ቤት ሳሳየው አይሆንም ይሄ ቤት አለኝ ያለቀ ቤት የሚፈልገኛል ሌላ ቤት ሳሳየው ይሄም አይሆንም ይለኛል ሶስተኛው ቤት ላይ ገባኝ እሺ አሁን ደክሞኛል ጾም ነው ጾም መፍቻ ሰዓት ደርሷል ጾም ውስጥ ነውና በጣም ደክሞኛልና ሴቷን እያሰመጠ እንደሆነ እየገባኝ መጣ ንግግራቸው እንጂ ባለቤቱ ወይ ፍቅረኛው አይደለች ከዛ ምን አረጋኝ ምሳ ጋበዘኝ እሺ ለማውሪያ ጊዜ ፈልጎ ነው አዎ ምሳ ጋበዘኝ ያን ጊዜ ነው የተረጋጋው ይገዛል ንዴቴ አልገዛ ምግቡ ተናርጂ ነበረው ሰውዬ የጾም ሰዓት ነበር በጾም መፍቼን ሲያበላኝ በቃ ሰላም ያገኘው የሆነ ሆቴል ወሰደኝ ተብለው ተለያዩ እኔም በዛው ወጣው ይሄን ቪዲዮ ቀርጬ ፖስችዋለሁ የሚቀርም ነው በጣም ይሄን ቪዲዮ ቀርጬ ፖስችዋለሁ ደስ እንደዚህ የሚያደርጉ ሰዎች አሉ ሞር ኦፍ ሴቶቹ ላይ ነው ጥፋተኛ ነብይ ነው ማለት like why የሚለው ነገር አማራ እውነት ነው ለክብራቸውም ለራሳቸውም አንዳንዴ ሊገባቸው ይገባል ግን አንዳንዴ ምንድነው don't judge the book by its cover ይባላል at the same time cover judgeም ደግሞ ማድረግ አለበት judge ማድረግም አለበት እውነት ነው እዚህ ጋር ኦቨር አንዲድበት እንጂ ሴቶቹ ከመስራት ይልቅ አንዳንዶቹ ሁሉም አይደለም እኮ ትንሽ መጫወቻ ባይሆኑ ጠንቃቃ ቢሆኑ መልካም ለራስ ክብር መስጠት አልፎ ምናልባት ችግርም ይሆናል እኮ የሚያደርገው ቤታቸው ሲሄድ ወይ ህይወታቸውን ሊስተካከልም ሊሆን ይችላል ግን ነቃ ማለት አለባቸው ሲሸወዱ ሴትነት ክብር ነው በራሱ በጣም የሚገርም ነው ሌላ የምታወራኝ ነገር አለ ከዚህ ከስራ ጋር በተያያዘ ወይ ደግሞ ወደ መጨረሻ ፕሮግራማችን ለማጠቃለል ሱፐርቫይዘር እነት ከገባው በኋላ ብዙ ስቴቶች መማር አለብኝ ብዬ ወደ ሌሎች ስቴቶች ማየት ጀመርኩኝ ብዙ ኦፕሽን ቀረበልኝ ያ ላይፍ ብዙ ሰው አስተዋወቀኝ አይደለ ቀደም so ብዙ ኦፕሽኖች ብዙ ሪል ስቴቶች አዩኝ እዚህ እናንተ ጋር መጥተው ነበር ቴምር ሪል ስቴቶች በጣም ገዛኝ ማለት ቀጣይነት ያለው ነገ ከነጎዲያ ክላይንቶቼን እዛ ሄጄ ከ2 እና 3 አመት በኋላ ያፌት ከዚህ ቤት ስለሸጥክልን እናመሰግናለን ምባለበት አይነት ስቴጅ ላይ ራሴን ሳየው ቴምር ቀጣው ገባው ዊዛውት ስቴት ማለት ነው ኢንተርቪውያችን አሁን ኢንተርቪው ስትሄጂ ምን ሰርተሻል አይደል የምትበለው እኔ ሰርታችኋል እንላችሁ ሱፐርቫይዘሮቹ ማለት ለማር ነው የመጣው የሰርታችኋል አልኳቸው በቃ ሁሉም 6 ቤት ነው ምናምን ይቻላል 6 ሪል ስቴት ምናምን ሰርታል እንትን ኢንተርቪው ተጠርቼ ማለት ኦኬ የሄድኩባቸው ቦታዎች ላይ እንትን ከላይ የሚወጡ ማናጀሮቹና ሱፐርቫይዘሮቹን ጠይቃቸዋለሁ የሰርታችኋል ነው ያልኳቸው የነበረው ኦኬ እንደዚህ ሰርተናል ኦሬዲ ማቆኑ ቀጥ ካወቁ ነው ሰዎች አልፈልጋቸው አውቀዋለሁ አይነ ነገር ዛ ቴምር ሪል ስቴት ላይ አይ ቲንክ ዛሬ 3ኛ ቀኔ 4ኛ ቀኔ ስራ ቀጥቼ ነው የመጣሁት ከገባክ በአራተኛ ቀን የፎረፈ የመጀመሪያ ሰው ቀጡት አይታው ከደሞዝ እንደገና ታሪኩ ብዙ ነገር ስለሚያስተምር አይቀጡም ደግሞ አቃቸዋለሁ እንደሱ ቴምር ሪል ስቴት ሾው ነበር እንዴ ቴኬራቸው 2 ነው 3 ሰርቻለሁ ፕሮግራም በጣም እኔ በጣም ነው ሞት በጣም መጣው አበባው ሊዞልኝ መጣዋል እንኳን ደስ ያለሽ ብለው ኬክ ይዘውልኝ መጣዋል በጣም ቴምር ቀርቦ ኩኪስ ቀርቦልሽ ቴምር ቀርቧል ምናልባት ከነገሩሽ አይዶን ነው ሌላ ሪል ስቴት ላይ ሙሉን የገዛሹን ቤት ምታቸው በለቱ ነው ገንዘብ ከፍለሽ ከመጣሽ በኋላ አይደል ተሰጥቶሽ ይጂ ቤትሽ ሄደሽ አንብበሽ ትባያለሽ ሙሉ ተሰጥቶሽ ቤትሽ ሄደሽ አንብበሽ ከዛ ትመለሽና ያን ይተወስኝ ምትባዩ ያ ነገር በጣም ቴምር ሞር ኮምፎርታብል ያረጋሃል እንደ ሴልስ ምክንያቱም ነገ ከነገ ወደ ታገኛለሽ እውነት ነው የተማረው ገንዘብ የጠፉት እናቃቸዋለን ስቲል ሶ ያ ነገር ነው ለሀፕን እንዲያደርግ አልፈልግም ማልገዛውን ነገር መሸጥ አልፈልግም ባዮላይም አለ ማልገዛውን አልሸጥም ማንገዛውን አልሸጥም ኦኬ ያው ማለት የሆነ ያላመንኩበት ነገር በምንም ታምር እንደ ፕሮሞሽን ልክፈል ብለውኝ አልሸጥም ብያለሁ ኦቨር ፕራይስ ያደርጉታል ኦቨር ፕራይስ ላይ አሁን ሰፈሩ አካባቢ ከዛም ይበልጥ ቤት በ20 ቢሊዮን እየተሸጠ እሱ 30 ሚሊዮን ብሎ በጣም ትልቅ ብር ጠርቶልኝ ፕሮሞሽን ሰርተ ሴልስኑም ስራልኝ ያለኝ ማር እንትን አለ ዴቨሎፐር ነው አልኩት አይመጣውም ቤቱ አይመጣውም አያወጣም በሸጣው ቆንጆ ነው ኮሚሽን ባገኝ ቆንጆ ነው ግን ነገ ብራንዴ ይበላሽብኛል ነገ ሰው ያገኘኛል አልፈልግም እሱ
አንዳንዱ ደግሞ ገና ግንባታው 1 አመት ይቀርባል ያስታውቃል አሁን ከልምድ ያያየሁት ነው ኢንጂነር አይደለሁኝም ግን ከልምድ አንድ ሳይት ስንት ጊዜ እንደሚቀረው እስኬሌተር ነው አይቼ ምናምን መገምገም ታለ መጀመሪያ ከሳታይ ነበር የምትሸጠው አዎ ሳላይ ነበር አሁን ግን አንበባል ቦታው ነው ያለው ሰፈሩ ስቶሪ ምንድነው ያ ሰፈር ስቶሪ ምንድነው ይሄ ሪል ስቴት ምንድነው ባክግራውንዱ ማ ባለቤቶቹ ማን ናቸው ከዚህ በፊት ምን ሰርተዋል ያ ነገር አየዋለሁ ምን አረጋለሁ ሪል ስቴቱ ላይ ማቀውን ነገር እኔ ነገ ገንዘቡ ሲኖረኝ መገዛውን ነገር ብቻ አምሸጠው ቴምርን የመረጥኩበት አሁን ሪዝን ያ ብቻ ነው ኦኬ ማቀውን ነገር ብቻ አምሸጠው በጣም ትልቅ ነገር ነው በጣም እናመሰግናለን በጣም እንግዲህ ስለ ታሪክን ስላወራኸኝ ምናልባት ለቤተሰብ ለወላጆችም ታስተላልፍ ቀጥታ መልእክት ካለ ያስተላልፍና ፕሮግራማችን ጨርሳለን መጀመሪያ በኔ ኤጅ ላሉ ሰዎች መጀመሪያ ልናገር በኔ ኤጅ ላሉ ሰዎች ዛሬያችሁን ቀይሩ ማለት ትላንት ሰሩ ዛሬ መስሩ ትላንት ሰሩት የነበረው ከሆነ ነጋችሁ ትላንት ነው የሚሆነው ምንም አዲስ ነገር አይኖርም በህይወታችሁ አዲስ ነገር ካለ አዲስ ነገር አትጠብቁ አዲስ ገንዘብ አትጠብቁ አዲስ ሙያ አትለምዱም አታውቁም አዲስ ሰው አትተዋወቁም በተጨማሪ ደግሞ ሁሉ ጊዜ ለመማር ሞክሩ አቃለው ብሎ ስታክ ማድረግ ምንም የትም አላደረሰኝም በኔ ኤጅ እኔ ከተማርኩበት ማለት ነው ኢጎ ሁሉ ጊዜ ላይክ የቲኔጀር ኢጎ አለ ግን እሱን ብሬክ አድርገን ቀጣ ወደ ስራ እንግባ ምን አይነት ስራ አይ ዶንት ኖ ጀስት ስራ ምንም አይነት ስራ ይሁን ለቤቴ ተቀምጬ የናቴን 20 እና 30 ብር ከምቀበል ውጪ ወጥቼ በ15 ቀን 10 ብር ያገኘሁት ገንዘብ እንዴት እንደጣፈጠኝ ነው ማቀው ሶ ጀስት ወደ ስራ እንግባ የጀማ ላይፍ አያስፈልገንም የጀማ ላይፍ ማለት ብዙ ጓደኛ ያለው ሰው ምንም ጓደኛ የለውም ይባላል ሶ ምንም አይነት ጓደኛ ያስፈልገንም ምንም አይነት ወዳጅ ያስፈልገን ይችላል ጓደኛ ግን አያስፈልገንም ጓደኛችን አንድና አንድ ፈጣሪ ነው አለቀ ከዛ ውጪ በዚህ አጋጣሚ ፋዘርን በጣም ማመስገን ፈልገው ዲሲፕሊን አርተ ስላሳደከኝ ስነ ስርዓት ያለው ልጅ አርተ ስላሳደከኝ አመሰግናለሁ ያጠፋቸው ነገሮች አሉ በፐርሰናል የሚያስቀየምኳችሁ ሰዎች በዚህ አጋጣሚ ይቅርታ መጠየቅ ፈልጋለሁ በስራ አጋጣሚ በተለይ ባጃጅ በመሰራበት ጊዜ በጣም ያስቀየምኳችሁ በደለለውም ጊዜ ክፉ ነገር የተናገርኳችሁ ሰዎች ይቅርታ መጠየቅ ፈልጋለሁ በዚህ አጋጣሚ ላይ እና በጣም ትልቅ ነገር ነው ይሄን ይመስላል ቴንክ ዩ አፌት በጣም ነው ማመሰግነው ትልቅ ነገር ነው ለኔም ትልቅ ነገር አስተምረኛል ለተመልካችን በጣም ትልቅ ነገር ነው ያስተማርከው እጅግ በጣም አመሰግናለሁ ከዚህም በኋላ ህይወት ኑሮ ስራ በጣም የተቃና እንደሚሆን ተስፋ አደርጋለሁ ቴንክ ዩ እግዚአብሔር ያክብርልኝ አሜን አመሰግናለሁ አሜን ቁጭ ብዬ ችግር የለም ተመልካቾቻችን የልቤን የተሰኘው ፕሮግራማችን ላይ እንገኛው እንግዲህ ያፌትን ታሪክ ሰምታችኋል እናንተም እንደ አይነት ታሪክ አለን የምትሉ ካላችሁ በ0905 832283 ላይ ደውሉልን ዋትስአፕ ቴሌግራም ኢሞና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን በደምጽ ቀጣችሁ ብትልኩልን አይተን ገምግመን እንጠራችኋለን የዛሬ ፕሮግራም ከወዳችሁ ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ ፕሮግራሙን ጨርሻለሁ እኔ አርቲስት ገነት ንጋቱ ከእናንተ ጋር ቆይቻለሁ ሰላም ለእናንተ አይኑ ወገብ ጋር በተገናኘ እንዴት ነው ስለገፍልሽ የሆነ ሰው ላይ ተደገፍኩ ነው መሰለኝ ካስማ የኔ ሶፋ እኮ ነው እግዚአብሔር ኬክ የሆነ ሶፋ ነው አሜዚንግ አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው እዛ ሁለተኛ ፎቅ ላይ ነው የሚገኘው በጣም የሚገርም ቅናሽ ነው ብትመጡ አሪፍ ነው 0913 230014 የስልክ ቁጥሩ ነው የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ ቤቴን ሁሉ ጊዜ የሚለዋወጠው ካስማ ፈርኒቸር